እንግዲህ የአብይ አህመድ አገዛዝ ፋኖን በተለያየ መልኩ አዳክማለሁ ብሎ የሞከራቸው የወረወራቸው ሁሉ ከሽፈውበታል። በጦር ሜዳ ሞከረ እንደምናየው በየጊዜው ኪሳራ ከማስተናገድ የኢትዮጵያውያን ልጆችን ህይወት ከመቅጠፍ የኢትዮጵያንም ሀብት ከማውደም ያለፈ ምንም ያገኘው ድል የለም። እንደዚሁም በማስከዳት በተለያየ መንገድም እንደዚህ የፋኖን ትግል አዳክማለሁ ብሎ የሄደበት ርቀትም ብዙም ውጤት አላስገኘለትም። በቅርቡ የተለያዩ ግለሰቦችን ከፋኖ ተለያየ መደለያና እንደዚሁም ቀድሞ ያሰረጋቸውን በመጥራት የፋኖ አመራሮች እጅ ሰጥተዋል። ከምክክር ኮሚሽኑ ጋርም እየተመካከሩ ነው፣ አጀንዳም እየሰጡ ነው የሚል ወሬ እየሰማን ባለንበት በዛሬው ዕለት እጅ ሰጥተዋል ከተባሉት አንዱ ኮሎኔል ፋንታው ሙሃባ በተከሰሱበት ጫካ ያሉ ተከሰው እንደነበረ ይታወሳል። በዛ ክስ ጥፋተኛ ተብለው በሽብርተኝነት ማለት ነው እስከ ሞት በሚያስቀጣ ወንጀል ጥፋተኛ በሚል ብይን እንደተሰጣቸው ነው ዛሬ የሰማ ነው። እንግዲህ ከስምምነታቸው አንዱ የታሰሩ የፋኖ ታጋዮች እንዲፈቱ የአማራ ፖለቲከኞች እንዲፈቱ ነው እጅ ሰጥተው ወደ አብይ አህመድ ጉያ የገቡት። ነገር ግን እንኳን ሌላውን ሊያስፈቱ እንኳን ሌላውን ነፃ ሊያወጡ እሳቸው አሁን ወደ ዘብጥያ ሊወርዱ የሚችሉበት ሁኔታ እንዳለ ነው። እንግዲህ የፍርድ ቤቱ ሂደት አሁን ባለው ሁኔታ ከቀጠለ መዳረሻቸው ከቅሊንጦ ወይም ከቃሊቲ መሆኑ የማይቀር ነው። ባለፈው እንደተገለጸውም ለሕክምና ብለው ነው እጅ የሰጡት። ታሟል፣ የጤና ችግር አለባቸው ተብሎ ሆስፒታል ፍለጋ ሕክምና ፍለጋ ነበር እጅ የሰጡት። አሁን ከሆስፒታል ይልቅ እስር ቤት እየጠበቃቸው ነው የሚገኙት። በጣም ያሳዝናል፣ በጣም ያሳፍራል። ምናልባት ይሄ ትልቅ ትምህርት ይሆናቸዋል ለካዲዎች እጅ ለሚሰጡት የህዝብን ትግል ሜዳ ላይ ትተው የሚገቡ እንደነዚህ አይነት ሰዎች መጨረሻቸው እንደዚህ አይነት ነገር እንደሆነ ከኮሎኔል ፋንታውን ሙሃባ ሁኔታ መረዳት የሚቻል ነው። መሳይ አንድ አባባል አለ፣ አሳ ጎርጓሪ ዘንዶ ያወጣል ለሚባለው እንግዲህ ቀሪ ዘመኔን አርፋለሁ፣ መድኃኒቴንም በአግባቡ እየወሰድኩ የቀረውን ዘመኔን የብልጽግና ፓርቲ እያወደስኩኝ እርሱ በሚሰፍርልኝ ድርጎ ቀሪ ዘመኔን በደስታ አሳልፋለሁ ብሎ ክህደት ፈጽሞ የመጣ የፋኖ አመራር አዲስ አበባ ከተማ ላይ ገና የኮሪደር ልማትን ጎብኝቶ ሳይጨርስ ፍርድ ቤት 30 በሌሉበት 28 ባሉበት በነመስከረም አበራ የክስ መዝገብ ላይ ኮሎኔል ፋንታው ሙሃባ በሌሉበት ተከሰው ነበረ። ዛሬ እንግዲህ ጥፋተኛ ተብለው ክስ እንዲከላከሉ ጥፋተኝነታቸውን እንዲከላከሉ ብይን ተሰጥቷል። ጥፋተኝነታቸው መከላከል ካልቻሉ ወደ ዘጠኛ ነው የሚወርዱት። እንግዲህ ክህደት የፈጸመ ሰው መጨረሻው ይሄ ነው የሚሆነው። መንግስት ይህ ሰው እየታሰረ አልታሰረ ጉዳይ አይደለም። ለ15 ቀንና ለ10 ቀን መጠቀም ነበረበት፣ በሚዲያ ላይ መጠቀም ነበረበት። ነገር ግን ልክ እንደ 100 አለቃ ማስረሻ ሰጤ ሚዲያውን እንኳን በአግባቡ ሳይጠቀም በተለያዩ ሚዲያዎች ቀርቦ ፋኖች እንዲህ ናቸው እንዲያ ናቸው እያለ ሳያሰማ የፋኖ ኃይሎች አንዱ ሆነው ተበትነዋል የተባሉት ይመጣሉ የተባሉት ፋኖች ግዙፍ ድርጅት መስርተው በአማራ ክልል ያሉ የመከላከያ ሰራዊት አባላትን እያበራዩት ነው። ከፍተኛ የሆነ ድል እየተጎናጸፉ ባለበት ሰዓት ከድቶ የመጣው ሰው አርፋለሁ ዘመኔን በደስታ አሳልፋለሁ ያለው ኮሎኔል ፋንታው ሙሃባ እንግዲህ በክስ ጥፋተኛ መባሉ መንግስት ምን ሊያደርገው እንደሚችል በሂደት የምናየው ነገር ሆኖ ግን ለካዲዎቹ ሲያንሳቸው ነው። 3 ዓመት ሙሉ በየትኛውም የውጊያ ቀጠና ውጊያ መርቶ የማያውቁ ሰዎች አዲስ አበባ ከተማ መጠው በመንግስት የጡት ልጅ ሆነው ከፍተኛ በጀት ተመድቦላቸው ትልቅ ሆቴሎች ላይ ተቀምጠው የፋኖ ኃይሎችን እንዲያፈርሱ እዛም መስክ ላይ እያሉ በሜዳው በጫካው ውስጥ እያሉ በሴራ ፋኖች አንድ እንዳይሆኑ ከፍተኛ እንቅስቃሴ ሲያደርጉ የነበሩ ከሃዲያን ዛሬ ደግሞ አዲስ አበባ የመጣው ደግሞ በሚዲያ የፋኖ ኃይሎች አቅም እንደሌላቸው ሊፈርሱ ነው፣ ደክመዋል፣ ተበትነዋል፣ የሚመጡ ኃይሎች አሉ፣ በርካታ ኃይሎች ነው የሚመጡ እያሉ ባለበት ሰዓት የመንግስት ፍርድ ቤት ግን እነዚህን ሰዎች ወንጀለኛ አድርጎ መሰየሙ ደግሞ ሁለት የሚጋጩ ሀሳቦች ናቸው እየተከታተልን ያለ ነው። በኢትዮጵያ እየተፈጸመ ያለው አጠቃላይ የስርዓቱ መድከምና መሸበር ገና ብዙ ነገር ሊያሳየን እንደሚችል ነው የምረዳው። መሳይ እንግዲህ ፋኖ ያደረገ ያለው ተጋድሎ በርካታ ድሎችን እያስገኘ እንዳለ ከሚደርሱን መረጃዎች ማወቅ ተችሏል። አብይ አህመድ አሁንም ተስፋ አልቆረጠም። በጦርነት ድል አገኛሉ ብሎ እስከ ግንቦት የዘለቀ የተለያዩ ዘመቻዎችን ለማከናወን እንደተዘጋጀ ነው የሚሰማው። ምናልባት በተመሳሳይ ስትራቴጂ አሁንም እቀጥላለሁ የሚለው ካጠገቡ አማካሪዎች እንደሌሉ ወይም ደግሞ አንድ አይነት ሰዎች ተሰብስበው ስርዓተ መንግስቱን የተቆጣጠሩ
የማይጠራጠሩ ነገሮችን በግራና በቀኝ አስልተው የማይጓዙ 2-3 ደረጃዎችን ወደፊት አርቀው ማሰብ የተሳናቸው እንደሆኑ የሚያመላክት ነው። እንግዲህ ጀነራል ተገደሉ፣ ኮሎኔሎች ተገደሉ። ከዚህ በፊትም በርካታ ከፍተኛ የአዋጊ መኮንኖች ናቸው የተገደሉት። ይህን ሁሉ እየገበረ ያለው የኢትዮጵያ ህዝብ ነው። አብይ አህመድ እንደሆነ ባለፈውም በፓርላማ እንደገለጸው በአንድ ጥሪ እስከ 2-3 ሚሊዮን ወጣቶችን ማሰለፍ እንችላለን፣ ኢትዮጵያ ውስጥ እንደሆነ ብዙ ወጣቶች ለጦርነት የሚገኝበት አካባቢ ነው በሚል በጣም አሳንሶ የኢትዮጵያን ህዝብ ህይወት በዛ ደረጃ ክብር ነፍጎ ነው የገለጸውና አሁንም ቢሆን የድሃ ልጅ ይሞታል፣ አሁንም ቢሆን የኢትዮጵያ ሀብት ነው እየወደመ ያለው። አብይ አህመድ ነገ በታሪክ ተጠያቂ ሊሆን ይችላል። ነገር ግን ትቶ የሚያልፈው ጠባሳ በትውልድ በዘመናት በቀላሉ የምንሽረውና የምናክመው እንደማይሆን መታወቅ አለበትና ከዚህ አንጻር የተጀመሩ ትግሎች በጫካም ሆነ በከተማ የሚታዩ ህዝባዊ እምቢተኝነቶች ተመጋግበው ይህን ስርዓት ብዙ እድሜ ሳይኖረው በአጭሩ ማስወገድ የሚቻልበት መንገድ መፈለግ እንዳለበት ነው የሚታመነው። እንግዲህ ያጠቃልልን ነው። በመጨረሻ የምትለው ካለ በውጊያ ጄኔራል ተገደለ ማለት እኮ መከላከያ ሰራዊቱ ፈርሷል ማለት ነው። ጄኔራል እንግዲህ ከሞርተር ከዲሽቃ ከዙ 23 እና ከመድፍ ርቀት ውስጥ ገብቶ አያዋጋም። ማዘዣ ጣቢያ ተቀምጦ የመስመራዊ መኮንኖች ወታደሩን እየመሩ ውጊያ ይካፈላሉ። መስመራዊ መኮንኖች መሞታቸው የተለመደ ነገር ነው። እጅ መስጠታቸው የተለመደ ነገር ነው። መቁሰላቸው የተለመደ ነገር ነው። ነገር ግን አንድ ጄኔራል የኮር አዛዦች አነጣጥሮ በሚመታ የፋኖ የስናይፐር ተኳሾች ተመታ ማለት የለም ማለት እኮ ነው። መከላከያ ሰራዊቱ የለም። ከፍተኛ ወታደራዊ እልቂት የተፈጸመበት የፌዴራል መንግስቱና የህወሓት ኃይሎች ባደረጉት ጦርነት ውስጥ ጄኔራል ሞተ ሲባል ሰምተን አናውቅም። እየተደበቀ ነው እንጂ ከዚህ በፊትም እኮ በርካታ ኮሎኔሎች ተሰውተው ያሉ ወደ ሐዋሳ አካባቢ ወስዶ የተቀበሩ አሉ። በአማራ ክልል ወደ ሰቆጣ አካባቢ ተወላጅ የነበሩ ኮሎኔሎች ተገለዋል። በርካታ ኮሎኔሎች ቆስለዋል፣ ተገለዋል። ይሄንን ስናየው ከእንግዲህ በኋላ የብልጽግና መንግስት በመከላከያ ኃይል መዳን እንደማይችል የፋኖ ኃይሎች እየወሰዱበት ያለው እርምጃ እያሳየ ነው። ፋኖዎች ግን ከዚህ ዘለዋል። አሁን የመከላከያ ሰራዊቱን መግጠም አይደለም፣ በዋነኝነት ከቀጠናው አካባቢ ከሚንቀሳቀሱ በተለይ በኢትዮጵያ ክልሎች ባሉ መሳሪያ አንግበው ከሚታገሉ ስርዓቱን ለመጣል እንቅስቃሴ ከሚያደርጉ ኃይሎች ጋር ስምምነት እየተፈጸመ ነው። በትናንትናው ዕለት እንኳን ብልጽግና የአማራን ህዝብ ከሌሎች የኢትዮጵያ ወንድሞቹ ጋር በሰላም እንዳይኖር እንደ ጠላት እንዲታይ በማድረግ በቤንሻንጉል፣ በአርሲ፣ በወለጋ ያልተገባ ከፍተኛ ጉዳት እንዲደርስበት ያደረገው የብልጽግና መንግስት ዛሬ ይህንን ነገር ለማስተካከል የአማራ ፋኖ ብሔራዊ ንቅናቄ ብልጽግና ያበላሸውን አብሮ በሰላም የመኖር እሴትን ወደ ነበረበት እንዲመለስ ለማድረግ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ በቤንሻንጉል ክልል ተገንቶ ከ4 ዓመት በፊት በታጣቂ ኃይሎች ተጠልፈው የነበሩ ከ10 በላይ የሚሆኑቶቻችን ለ4 ዓመታት ከቤተሰብ ተነጥለው ተጠልፈው የነበሩ ወይንም ታፍነው ተወስዶ የነበሩ ሴቶችን ድርድር በማድረግ ብቻ ሳይሆን ከነሱ ጋር በቀጥታ በመገናኘት ውይይት በማድረግ ስምምነት ላይ በመድረስ በቀጠናው አብሮ ለመስራት ከተስማሙ በኋላ ተይዘው የነበሩ ሴቶችን ተለቀው ወደ ቤተሰቦቻቸው እንዲመለሱ አድርጓል። በትናንትናው ዕለትም እንዲሁ በጉንዶ መስቀል አካባቢ ከደራ ወረዳ ወደ አዲስ አበባ ሲጓዙ የነበሩ በርካታ በአውቶቡስ ሰላማዊ ሰዎች ይንቀሳቀሱ የኦሮሞ ተወላጆች በመንግስት ሸኔ በሚባለው የመንግስት ደጋፊ ኃይል ተጠልፈው ታፍነው ተይዘው የነበሩትን የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ዋጋ ከፍሎ እነዚህ 5 ሴቶችና 2 ወንዶችን ዋጋ ከፍሎ ካስለቀቀ በኋላ ለቤተሰቦቻቸው እያስመለሰ ነው። የአማራ ፋኖ ብሔራዊ ንቅናቄ ካሁን በኋላ ከመሬት ከፍሎ ስለ ኢትዮጵያ የሚያስብ ስለ አማራ ብቻ ሳይሆን ስለ ኢትዮጵያ መቻቻል አብሮ መኖር የሚያስብ ድርጅት እንደሆነ በበርካታ ማሳያዎች መጥቀስ ይቻላል። ከዚህ አለፍ ስንልም አገዛዙ ምርጫ አደርጋለሁ በ11ኛ ዙር ዘመቻ መልክ የአማራ አካባቢ የሚንቀሳቀሱ ኃይሎችን እመታለሁ ብሎ ከፍተኛ ጦሩን ይዞ ገብቶ ለ11ኛ ጊዜ ዘመቻ ጀምሯል በዚህ 3 እና 2 ቀናት ውስጥ። ነገር ግን ምንም ውጤት ባያመጣም እንኳን አገዛዙ በዓለም አቀፍ ሚዲያ በዓለም አቀፍ ተቋማት ዘንድ ከፍተኛ ክሳራ እየደረሰበት እንደሆነ ከትናንት በፊት የወጣው የሂውማን ራይትስ ዎች መግለጫ ችግር ያለበት መንግስት እንደሆነ አጋልጠዋል። እንግዲህ በትናንትናው ዕለት መግለጫ ሲሰጥ ከ2018 የታቀደውን ምርጫ አያይዞ በገለልተኛ መገናኛ ብዙሃንና በሲቪል ማህበራት ላይ መንግስት የሚወስደው እርምጃ አጠናክሮ ቀጥሏል ሲል ከሶታል። መንግስት ቀድሞውንም በሀገሪቱ የሰብአዊ መብት አያያዝና ለዜጎች መብት መከበር ጉልህ ድርሻ እንዳላቸው የሚታወቅ ቢሆንም ለነጻ የሲቪል ማህበራት ያለው ቦታ ዝቅተኛ መሆኑን ጠቅሶ
አሁንም ችግሩ ተጠናክሮ መቀጠሉን አያይዞ ጠቅሷል። የሰብአዊ መብት ድርጅቶችና አንቂዎች ላይ ዛቻ፣ ማስፈራራትና እስራት ተጠናክሮ መቀጠሉን በበርካታ ሀገራትን ዛቻና ማስፈራራት እስራት እየደረሰባቸው በመሆኑ ሀገር ጥለው እየተሰደዱ መሆናቸውን ጠቅሶ የኢትዮጵያ መንግስትን ከሷል። በተለይ ነፃና ገለልተኛ መገናኛ ብዙሃን ላይ ቁጥጥሩ ከአቅም በላይ በመሆኑ በእነዚህ ተቋማት ላይ የሚሰሩ ጋዜጠኞች በባለስልጣናት እንግልት፣ ማስፈራራትና እስራት በተለየ ሁኔታ ብቻቸው ለበርካታ ጊዜያት በመታሰራቸው ከእስር ቤት ሲወጡ እንኳን አንድ ቀን ሳያድሩ ከሀገር እየተሰደዱ እንደሆነ ይሄ የሁማን ራይቶች ዘገባ ያመላክታል። በእነዚህ 2 ወራቶች ነሐሴና መስከረም ባሳለፍነው 2 ወራቶች እንኳን 6 ጋዜጠኞች እንደታሰሩ፣ በዚህም ምክንያት የሲቪል ምህዳሩ መጥበቡን፣ የመገናኛ ነፃነት መታጣቱን፣ የኢኮኖሚ ቀውስ ሀገሪቱን እየናጣት መሆኑን፣ የሰብአዊ መብቶች ጥሰት በከፍተኛ ደረጃ እየተጧጧፉ መምጣታቸውን፣ ፍትህና ተጠያቂነት አለመስፈኑ፣ የጅምላ ፍርድ መበራከቱን ከፍተኛ ደረጃ ላይ እንደደረሰ ጠቅሶ መንግስትን ኮንኗል። 100 ሀገራትን ያካተተ ግምገማ ያደረገ ሲሆን በተለይ በኢትዮጵያ ጉዳይ ላይ ሲያብራራ ሰብአዊ ቀውስ አጋጥሟታል። በአማራና በኦሮሚያ በፌዴራልና በታጠቁ መከላከያ መካከል ውጊያው እያገረሸ መምጣቱን፣ በትግራይ የውስጥ ውጥረት በሀገሪቱ ድንበር ላይ የተከሰተ ግጭቶችና አለመረጋጋቶች ከፍተኛ ደረጃ ላይ መድረሳቸውን፣ በኢትዮጵያና በኤርትራ ያለው ሁኔታ ከዕለት ወደ ዕለት እየተቀዛቀዘ መምጣቱንና ምናልባትም ወደ ጦርነት ሊሄዱ እንደሚችሉ፣ በጦርነቱ ምክንያት የመብት ጥሰቶች በከፍተኛ ደረጃ መበራከታቸውን፣ በተለይ በአማራ ክልል የጦር ወንጀሎች መፈጸማቸውን ጠቅሶ በሰላማዊ ዜጎች ላይ የድሮን ጥቃት መፈጸሙንና ለዚህም በርካታ ማሳያዎችን በሪፖርቱ እንዳካተተ መረጃዎች ያመላክታሉ። በአጠቃላይ ይሄ አገዛዝ አንድ ቀን መዋል ማደር የሌለበት እጅግ በጣም ጨካኝና አረመኔ ስርዓት፣ ለኢትዮጵያ ሕዝብ የማያስብ ስርዓት መሆኑን በርካታ ፖለቲከኞችም እየጠቀሱ ይገኛሉ። በዛሬው ዕለት እንኳን አቶ ገዱ አንዳርጋቸው የድሮ የውጭ ጉዳይ ሚኒስትር የነበሩት በጣም አስተውሎት የተሞላበት የስርዓቱንና በተለይ በዋናነት የጠቅላይ ሚኒስትሩን ውሸትና ኩሸት በጣም በሚያምር ቃላትና በእውነት ላይ የተመሰረተ ውሸታምነታቸውን ያጋለጡበት ሁኔታ እየመጣ መሆኑንና ሌሎችም ምናልባት ከሱ ጋር ሲሰሩ የነበሩ በጥሮታ የተሰናበቱ የተባረሩ ከሀገር ተሰደው የሄዱ በርካታ ፖለቲከኞች አሉና ያተጎዱ አንዳርጋቸውን ፈለግ መከተል እንዳለባቸውና ዝም ማለት ግን የኢትዮጵያን በተለይ ደግሞ የአማራን ሕዝብ አሁንም ስርዓቱ ይጨፍጭፈው እንደማለት ስለሚቆጠር ወጣው ጠቅላይ ሚኒስትሩና የዚህን አገዛዝ ቁንጮ የሆነውን በደል ማጋለጥ እንዳለባቸው እንደው ግረግ መንገድን ማሳሰብ ፈልጋለሁ። መሳይ